ሄሎ መብራት አይል ነው? አዎ ደንበኛችን ምን ልርዳዎት? ምን ባክ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን ነው የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት አቦ። ይሄ ፖሊስ ጣቢያ መሰሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? አረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቶ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሮት? መገናኛን አወቀው? አዎ አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ አዎ። እዛ ሰፈር ግን ላም አይቻላቅም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ። እንዴ ኧረ ቆይ እንዳዘጋው። እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋል። ይዝጋ። የሰዓት አደጋ ቁጥራቸው ስንት ነበር? እሺ ተማሪዎች፣ ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ፈጣለ? ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድፋ። ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። አረ ጭራሽ እኔን ልታሳምነኝ ነው? ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? ምን ማይቶኮንድሪያ ኢዝ እሱን አትየው። እኔን እያየህ አውራኝ። እግዚአብሔርን ያላውቀውም ቲቸር፣ ዛሬ ነው የሰማሁት ስሙን። የፈጣሪ ያለ። እሺ በቃ ተወው እሱን፣ ቀጣዩን አቅርብ። እሺ ሁለተኛ ምን አባቱ ብሎ ነው የጻፈው? ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዙ ትበላሻተለህ እንጂ። ምንም እኮ ነው የማይነበበው። ቆይ ማን ነው የጻፈው? እኔ ምንም አውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ። እግዚአብሔር እና ምን ሆኖ ነው? ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። አንቺ አይኔ አበባ ነሽ፣ አይኔ አበባ አበባ፣ የአይኔ አበባ አበባ። ኧረ በፈጠረ ላጥናበት። ይሄን ያህያ ፈስ የመሰለ ድምፅህን ተወኝ ተው። ረጥጋብ የኔ ድምፅ ነው ያህያ ፈስ የሚመስለው? ምን ቅር አለ? የበቅሎ ላርግልህ? በቅሎ ይብላ። አርፈህ አታጠናም? በየት በኩል ላጥና? ይኸው ያንተን ድምፅ እየሰማሁ እኮ ህብለ ሰረሰር የተነካ። ህብለ ሰረሰር ሲኖርህ እኮ ነው የሚነካው ብራዘር። ምን አልክ አንተ? በእናትህ አትረብሸኝ። አሁን ጥበቤን ላውጣበት። ጨጓራ ይውጣ። ቢያንስ ድምፅህን ቀንሰው ነው እየተቀላቀለብኝ ነው። ይኸው እዚህ ጋር ራሱ ካልኩሌሽን የሚለውን የካሌብ ሽንሽን እያልኩ ነው ያነበብኩት። ኧረ እንደው ጥበበኛ የማይከበርበት ሀገር እየኖርን ተቸገርን እኮ ጎበዝ። አልቀረብህም። ጥበብ ግን መቼ ነበር ጠራችኝ ያልከኝ? ምን ጥበብ? ገና በለጋ እድሜ ነው የጠራችኝ። ለጋ ቀቤ ነዋ። እርግጠኛ ነህ ግን ጠርታ ነው ማለት? እኔ ግን ጥበብ ጠርታ ሳይሆን ደፍራህ ነው የሚመስለኝ። አስገድደ። እንዴት? ምን ለማለት ፈልገህ ነው? ምን እንዴት አለው? ሁሌ እንደ አይነት ዘፈን የአይኔ አበባ ነሽ፣ የአበባ ማሳ ውስጥ ነው እንዲጠራችህ? ኧረ ሌላም እኮ አውቃለሁ፣ ከፈለክ ልዝፈንልህ። እሺ እስኪ በል። አበባ አየሆሽ ለምለም፣ አበባ አየሆሽ ለምለም፣ አበባ አየሆሽ አበባ ይርገፋ። በቃኝ ተወኝ በእናትህ። አንዴ የመጨረሻ የቬሮኒካ ልዝፈንልህ። ቬሮኒካ? እሷ እንኳን የአበባ አልዘፈነች መሰለህ። እስኪ በል ቀጥል። አበባ አበባ አበባዬ፣ አበባ አበባ አበባዬ፣ አበባ አበባ አበባዬ። ሄሎ ደምሴ። የደወሉላቸው ደንበኛ ሽንት ቤት ስለሆኑ እባክዎትን ትንሽ ቆይተው ይደውሉ። የኔ እናት ከ2 ሰዓት በፊትም እኮ ደውዬ እንደዚሁ ነው ያልሽኝ። ደንበኛችን ገና ከ2 ሰዓት በኋላም ልደግሞ ትችላለሁ። ደምስዬ እንደሆኑ ዛሬ የሚወጡ አይመስለኝም። ደምስዬ? አረ ጭራሽ እዚህም ተደራርሳችኋል። ደንበኛችን ምን ነው ቀኑ እንዴ?
ትሽ እኔ ባንቺ የምቀነው ውጣ በይው ልክስታውን ያበደርኩትን ብር ይመልስልኝ። አልቀረቦትም ደንበኛችን። እስኪ መጀመሪያ የቴሌብር ውዝፍ ዕዳዎትን ይክፈሉ። እከፍላለሁ አልኩ አንዴ። ለምንድን ነው ሁሌ በደወልኩ ቁጥር የምትጨቀጭቀኝ? እንደውም እስኪ አልከፍልም ምን ታመጫለሽ? ደንበኛችን እሱን ሲለጠለጡ ያወሩታል። አረ ጭራሽ እንደውም ታያለሽ። ከዚህ በኋላ ካርድ ራሱ አልሞላም። ላንቺልህ በፖስታ ነው የምጠቀመው። ውይ ደንበኛችን፣ እንዲህማ ካደረጉ በቃ ድርጅታችን መክሰሩ ነው። ሙድ ይዛሉ እንዴ? እርሶን እኮ የምናስጠቅሞት ፈጣሪን ፈርተን እንጂ ዕዳዎት ነው የተረፈን። አንቺ ሴትዮ ቆይ ግን ከኔ ጋር እየገለጸ ባለብሽ እንዴ? የለብኝም ደንበኛችን። ለማንኛውም ሚስኮል ከማድረግ ወደ መደወል በመሸጋገሮት ኢትዮ ቴሌኮም የተሰማውን ታላቅ ደስታ ልገልጽሎት እወዳለሁ። በቃ ሙዳሽ ደንበኛችን፣ ስራ ያስፈቱኝ። ደምስዬ ከሽንት ቤት ሲወጡ መልእክት እንዲደርሶት አንድን ይጫኑ። በተረፈ ስልኩን ይዝጉት። ደህና ይዋሉ። ሰላም። እንኳን ወደ ቹንግ ቻንግ ሬስቶራንት በሰላም መጡ። እንኳን የቻይና ነው እንዴ ሬስቶራንት? ምን ነው ችግር አለ? አይ ምንም። ምሳ ነገር ምን አላችሁ? ምሳ የሚበላ ነው እና የምለብሰው ነው። ኦኬ ሶሪ፣ የቤቱን ስፔሻል ላምጣልህ? እሺ ግን ምንድን ነው? የትኋን ቅንድብ በማር ተለውሶ። የትኋን ቅንድብ አላት እንዴ? የቻይናዋ አላት። እና የኛ ሀገሮቹ ምን ነው? እኔ እንጃ ተላጭተውት መሰለኝ። ለነገሩ ፀጉር ቤት አይጠፋም። እና ሌላ ደህና ምግብ የለም? ይህን አልወደዱትም? እኔ ቅንድብ ላይ ብዙ አይደለሁም። እሺ ሌላ ውሻ ከነ ድምፁ፣ አሳማ ለብለብ፣ እርግብ ተገንዛ፣ ትንኛ እርግዛ፣ የትኛው ይሁንሎት? ትንኛ እርግዛ? ማን ያስረገዘ? ወንድ ትንኝ ነበረን። አልቆ ነው። እኛ ሰፈር ብዙ ትንኛ አለ። ላምጣ እንዴ? ቻይነኛ ይችላሉ ትንኞቹ? አዎ ትንኞቹ። አይ የበግ ወይም የፍየል ስጋ የላችሁ? ይቅርታ፣ የጾም ምግብ እንኳን ጨርሰናል። ርፍ የጾም አረጋችሁት? በቃኝ እባክህ። ሲጀመር በልቼ ነው የመጣሁት። እንዴ የት ነው የምትወጣው? አስለፍልፈ ሚስተር ቾንግ። ኧረ እባክህ ተረጋጋ። የምንቹንግ ነው እንዴ? እዚህ ምሳ በላለሁ ብዬ መጥቼ ካራቴ ሊያበላኝ ነው እንዴ? አንዱን አምጣልኝ። በቃ ምን ለብለቡን አምጣልኝ። ያሳማውን ነው? አንተ ስሙን አትጥራው፣ ዝም ብለህ ይዘውና። እሺ ትንሽ ደቂቃ መጣሁ። እኔ የምልህ ሞቶ አላ አሳማው? ኧረ ደገመው። ሄሎ ጤና ይስጥልኝ፣ ሮቢ ሆቴል ምን ልርዳዎት? ኧረ ሁሌ አንተን እንደምታነሳው ሴቷ የለችም? ምን አሉኝ? ደህና ነህ? እግዚአብሔር ይመስገን። እኔ የምልህ እሺ ቤተሰብ ሁሉ ሰላም ነዋ? የኔ አባት ምን ፈልገው ነው የደወሉት? እንትን ምን? አቤት። እኔ የምልህ ፀሐይዋ እናንተም ጋር ወጣለች እንዴ? የሚወጣ ነገር ይውጣ። ቦታቦ እየቀለዱ ነው እንዴ? የሚፈልጉት ነገር ከሌለ ስልኩን ልዘጋው ነው። ኧረ አትዝጋው፣ አልጋ መያዝ ፈልጌ ነበር። ወይ ጉድ! እሺ ይቻላል። ለእርሶ ነው? አዎ ለእርሶ ነው። ምን ማለቴ ለእኔ ነው። ብቻውን ነው ወይስ ሌላ እንግዳ አለ? ኧረ የትየለሌ ነን። እትየለሌ እናቶት ናቸው? እትየለሌ አይደለም አንተ፣ የትየለሌ ነው ያልኩ እኮ። ስንት ናችሁ ብዛታችሁ? 17 ነን። ይቅርታ፣ ይህን ያህል ሰው እንኳን ማስተናገድ አንችልም። በቃ ለእኔ ብቻ ያዝልኝ። ዋጋው ስንት ነው ለአንድ ቀን? 5000። 5000 ማለት እንቅልፍ ከእናንተ ነው እንዴ? ተወደደቦት? አረ ችግር የለውም። የሩሙ ከለር ግን ምንድን ነው? ነጭ ነው። በሌላ ከለር የላችሁ? አለን። ቢኖራችሁ ይዝ ነበር። በልቻው ሲደብር ደውለ። ሄሎ ፍቅር፣ እንዴት ነሽ? አለሁልህ። የኔ የውጭ ጉዳይ ፖሊሲ ደህና ነህ? ኧረ ደህና ነኝ። የቱ ነሽ ነው? እባክህ እዚሁ ሰፈር አካባቢ ንቁ ተሳትፎ እያደረግኩ ነው። አንተ የት ነህ? የት እሆናለሁ? እዛው ግንባታ ቦታ ነኝ። የኔ ሰብአዊ መብት መቼ ነው ግን አብሬ የምገነባው? እንዴ ፍቅር፣ የሰላም ግንባታ ላይ እኮ አይደለም የምሰራው፣ ህንፃ ግንባታ ነው። እባክህ ተወኝና እኔ ህንፃ መገንባት ሊከብደኝ ነው። ሲጀመር አንተ በጾታ እኩልነት አታምንም። በእውነት ቅንነት ይጎልሃል። እውቀትን መሻቴ እንደዚህ ሊያስብለኝ ይገባ ነበር እንዴ? ኧረ እባክሽ ተረጋጊ። እኔ የምልህ ግን የኔና ያንተ ፍቅር ግን ሰላምና መረጋጋትን በማስፈን ረገድ ያለው ሚና ምንድን ነው? ምን ማለት ነው? እሺ ሁሉንም ተወው፣ ግን መቼ ነው ተጋብተን እንደ ሁለቱ የከተማ አስተዳደሮች ልዩነታችንን አቻችለን በሰላምና በፍቅር ራስ ገዝ የሆነ ሉዓላዊ ቤተሰብ መስርተን የምንኖረው? ያው እሱማ መች ይቀራል፣ አንድ ቀን እንገባለን። አንድ ቀን ይላል እንዴ? እና እኔ 10 ቀን እንገባ ብያለሁ። የምሬን ቁጠባ አትቀልድ። ሁሉም የጎረቤት ሀገራት እኮ አግብተዋል። ማለት የጓደኞቼ፣ እኔ ብቻ ነኝ የቀረሁት። እሺ በቃ እንገባለን። ታውቃለህ፣ አንተ ለኔ ሁሉ ነገሬ ነህ። ህግ አውጪ፣ አስፈጻሚ፣ ተርጓሚ ነህ። ነግሬሃለሁ። እኔ ላይ ሙስና ትሰራና ማለትማ ቺት ታደርግብኝና ተጋደን